አንደኛ እሱ ማንነትና ምንነት ምንድን ነው ስለ አላቅም መልክ መጀመሪያ እነሱን ማወቅ አለብን። አላህ ስብሐነሁ ወተዓላ በማንነቱ አላህ ስብሐነሁ ወተዓላ በማንነቱም በምንነቱም አንድ ነው። እርሱ አንድ ነው በማንነቱም በምንነቱም። ታዲያ ማንነት ሲባል ምን ማለት ነው? ምንነት ሲባል ምን ማለት ነው የሚለውን ማወቅ አለብን። ማንኛውም ነገር ማንነትና ምንነት አለው። ያ ነው። ለምሳሌ ሰው ማንነቱ ምንድን ነው ከተባለ ማነህ ቢባል እኔ ሁሴን ነኝ እላለሁ። አያችሁ አይደለ? ምንነት ደግሞ ምንድነህ ቢባል ሰው ነኝ እላለሁ። አላህ ሱብሓነሁ ወተዓላ ታዲያ ማን ነው ቢባል ማንነቱ አላህ ነው። ታዲያ በዚህ በአላህነቱ ስንት ነው? እርሱ አንድ ነው። አየህ፣ ቁል ሁወላሁ አሐድ አላህ አንድ ነው ይላል። ምንነቱስ ምንድን ነው ተብሎ ቢጠየቅ አላህ አምላክ ነው። ገብተዋል? አምላክ ነው። ይህ በአምላክነቱ ስንት ነው? አንድ ነው። እርሱ አንድ ነው። እርሱ በአምላክነቱ ወይም በመለኮታዊ ማንነቱ አንድ ብቻ ለመሆኑ ማረጋገጫው ማስረጃ ምንድን ነው ከተባለ ወኢላሁኩም ኢላሁ ዋሂድ ይላል ሱረቱል በቀራ ላይ። ኡስታዝ ጥያቄ ግን እኮ ስለ ማንነትና ስለ ምንነት አይደለም። الأدمن نزله تحت بسرعة يلا إذا تسمعن كلامي. ስለዚህ ምንነት ብሎ ማለት አምላክነት ነው፣ መለኮታዊ ማንነት ነው። ስለዚህ እርሱ በመለኮታዊ ማንነቱ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። ታዲያ እነዚህ ሲፋዎቹ መገለጫዎቹ ከምንነቱ ናቸው። ገብቷችኋል አይደል? እጅ እግር ምናምን የምንለው ይሄ ሁሉ ማለት ነው። ታዲያ በአላህ ስብሐነሁ ወተዓላ በመለኮታዊ ባህሪያቶቹ ወይንም በምንነቱ አንድ ብቻ ነው እርሱ። ባይሆን እነዚያን እየገነጣጠለን ስንት ናቸው ማለት የምንችለው በክርስትና በእናንተ እምነት ነው። ምክንያቱም እናንተ ያንን ገንጥላችሁ እያንዳንዳቸውን ስለምትከፋፍሏቸው። አረ ኡስታዝ ቁርአኑ ላይ ሆነ አዳምጥ ልጨርስልህ፣ እምነትህን ላስተምርህ። ለው ማሽ ትነዝል ልተህ አዳምጥ ረጋበል። ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። እሺ እንዳውም ከኔ ጋር ትወያያለህ፣ ታወራለህ። ገስት ላይ ሰው አይታየኝም። አድሚኖች ከቻላችሁ ለቁርአን መስማት እንፈልጋለን። አዳምጥ ላስረዳህ እንድትማር። መጽሐፍንም አስተምሬ ነው የምትሄደው። እሺ ይሰማል አይደለም? ይሰማል? አዎ። አንተ የአምላክህን ክፍሎች ገነጣጥለህ አምላክ ስለምትል ማለት ነው። ለምሳሌ መንፈሱ አምላክ ነው ትላለህ። መንፈሱ አምላክ ነው። መንፈሱን ትወስድና አምላክ ነው ትላለህ። ቃሉን ትወስድና አምላክ ነው ትላለህ። ራሱን ደግሞ አምላክ ነው ትላለህ። እኔስ እንደዛ አለኝ? እኔ እንደዛ አይደለም። እኔ አምላክ አላህ ሱብሓነሁ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ አንድ ነው ብዬ ቅድም እንዳረጋገጥኩላችሁ። ቃሉን ወስጄ አምላክ ነው። መንፈስ የሚባል ነገር ወስድና አምላክ ነው። እጁን ወስድና አምላክ ነው። እግሩን ወስድና አምላክ ነው። ከዛ ያን ቆጥርና አምላክ ይሄ ያለው በእናንተ ነው። እኔ እግሩን ወስድና ከእናንተ የአምላክ እግር አምላክ ነው ወይ ማለት የመጠየቅ መብት አለ። ምክንያቱም ቃሉን ወስደህ አምላክ ነው። ይቅርታ፣ አሁን ያልካቸው ነገሮች መጽሐፍ ቅዱሳዊ ቃል ነው ወይስ ኬት ነው የመጣቀው? ኦኬ፣ ቃሉ አምላክ ነው ብለህ ታምናለህ አይደል? አምላክህ ኖ ወይ? አሁን አንተ ያልከው መጽሐፍ ቅዱስ ላይ ጥቀስና አሳየን። ቃሉ አምላክህ እንዳንተ ግንዛቤ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል የተባለው እዚህ ጋር ማን ነው? ያው ማስረጃ ሰጠው። ማን ነው ቃል? እዚህ ጋር ወጥቷል። ገስት ላይ ሰው አይታየም ልጆች። ማን ነው ቃል የተባለው እዚህ ጋር? ይታያል አለ። እሺ እኔ የተባለው እዚህ ጋር ማን ነው? እሱ ከሌለ ጠይቅሽ ከሌለ። ስለዚህ እነዚህን የአምላክን ክፍሎች እየከፋፈሉ እየቸበቸቡ አምላክ ማለት ከእናንተ ጋር ስለሆነ ያለው እያንዳንዱን አካል እየነሳን ይህ አምላክ ነው ብሎ መጠየቅ ያለው የሚቻለው ከእናንተ ጋር። እኔ ለምሳሌ ግን ወደ እስልምና ብትመጣ እኔ አምላክ የአላህን ቃሉን ብቻ ወስጄ አምላክ ነው ብዬ አላምንም። ልክ እንዲሁ እጁን ወስድና አምላክ ነው ብዬ አላምንም። እግሩን ወስድና አምላክ ነው ላ እርሱ በሁሉ ማንነቱ አላህ ሱብሓነሁ ወተዓላ አንድ አምላክ ነው። ገብታችኋል አይደለ? ያ ነው። ቀጥሉ። ጥያቄ ያለው ማለት ነው። ሁሱ ሰላም ብያለሁ በቅድሚያ
እሺ ጥያቄ ምን መሰለክ አንተ የምታመልከውን አምላክ አይነት ነብያት ያመልካሉ ብለህ ታስባለህ? አንተ አሁን የምታመልከውን አምላክ አይነት ነብያት ያመልካሉ ብለህ ታስባለህ? እንደዛ ብዬ አስባለሁ። ነብያት የሚያመልኩትን አምላክ አይነት ነው እኔም የሚያመልከው ምትል ከሆነ ማስረጃ እንድትሰጠኝ እፈልጋለሁ ወንድማችን ሁሱ። ትናንትና ነበርክ እዚህ? ትናንትና ነበርክ? አሁን ለታ ከትናንት ወዲያ አንተ ነው እሑድ ነው የመጣሁት። ኦኬ እሺ። ትናንትና ጠይቆ አንደኛ በሙሉ ቁርአን ላይ ነብያቶች ሁሉ አምላክ አላህ Subhanahu Wa Ta'ala እንደሰበኩ እንዲሁም በገዛ መጽሐፍ ቅዱሳቸውን ባይልክ እንዲሁ ተውራትና ኢንጂል ላይ ወይንም ደግሞ ኦሪትና ወንጌል ላይ አምላክን አላህን እንዳስተማሩ በመጽሐፍ ቅዱስ ላይ ይሄንን ሳሳየው ነበር ያወጥቼ ማስረጃ። ለማንኛውም አሁን ነብያቶች ሁሉ ያንን ዛሬ የምናመልከውን አምላክ አላህ Subhanahu Wa Ta'ala ነው የሚያመልኩት። ከነብያቶች መካከል ለናሙናነት ያክል የተወሰኑትን እንጥቀስ። ለምሳሌ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩሁ። ኖህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱ ላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው። ሌላ ማን ከተባለ ነብዩ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ልክ እንዲሁ ኢልያስ ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እያለ አስተማራቸው። ልክ እንዲሁ ዒሳ ወይም ኢየሱስ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ወሃዛ ሲራጡን ሙስተቂም አለ። ይህንም ጌታ የእናንተም ጌታ እርሱ አላህ ነውና እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። እና ይህ ነው ነቢያቶች ሁሉ አምላክ አላህ Subhanahu Wa Ta'ala አይ አሁን የነሳቸው ፖይንቶች በእርግጥ ጨርስ። ይቅርታ እርሱ ያ አምላክ በማንነቱም በምንነቱም አንድ ብቻ ነው። አላህ በማንነቱም በምንነቱም አንድ ብቻ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። በአንድነቱ ላይ ሶስትነት የለበትም። በአዋቂነቱ ላይ አላዋቂነት የለበትም። በኃያልነቱ ላይ ተሸናፊነት የለበትም። በጥበቃው ላይ ማንገላጀት፣ ማንቀላፋት፣ መድከም የለበትም። ይህ ነው አምላክ አላህ Subhanahu Wa Ta'ala ማለት። እሺ ነገር ግን ከጊዜ በኋላ የተነሱ አካሎች በነቢያት መንገድ ላይ ነን ብለው ያስባሉ። የክርስቲያኖች ያንን የነቢያት አምላክ አንዱን አምላክ አንድም ሶስትም ነው ብለው ገለጹ። ልክ እንዲሁ ያ የነቢያት አምላክ ስለ ኃጢአታችን ሙቶልናል ብለው አሰቡ እና በርካታ የማይገቡ የአምላክን መገለጫዎች አደረጉና እርሱን ባህሪውን ቀየሩ። ከዚያም በኋላ አምላክ አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስነሳት ግድ ሆነበትና እነዚያን የቀደሙትን ነቢያቶች አምላክ አንድና ብቸኛ የሆነውን ለዘላለም ሕያው የሆነውን አምላክ አላህ Subhanahu Wa Ta'ala እንዲሰብኩ ላካቸው ማለት ነው። ይሄን ይመስላልሽ። ቀጥል። እሺ አሁን ስለ ክርስቲያን ያነሳው ኡስታዝ ማስረጃ አለክ? እስቲ ማስረጃ እያሳየህን እኛም እናዳምጥን ማለት ነው። ሰላም አለይኩም። ቆይ አትደራረቡ እሺ። ሚጣ እንትን ቆይ ዘሚካኤል ቆይ ዘሚካኤል ተረጋጋ። እሺ ትቀጥላለህ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንደኛ ነገር አንድ ሰው ሐሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ፣ ክርስቲያኖች እዚህ መታችሁ ስትጠይቁ ሁሱ እያወራክ ነው። እሺ ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እንደምትመልሱት እኛንም ጥያቄ ስትጠይቁን ከቁርአን ነው የምንመልሰው፣ ከቁርአንና ከሐዲስ። እዚህ መታችሁ ጥያቄ ስትጠይቁ ኤቲስት አትሁኑ። ወይ ደግሞ እንዲመለስላችሁ የምትፈልጉት መጽሐፍ ካለ ደግሞ እሱን መጽሐፍ ይዛችሁ ነው፣ ከሱ መጽሐፍ ላይ እንመልስላችኋለን። የሆነ ሜዳ ላይ ያለ ጥያቄ አትጠይቁ። ዘሚካኤል ጠይቅ። እሺ ቀጥሉ።
እሺ ቀጥሉ። ጥያቄ ያለ ቀጥሉ። አይ እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ ሁሱ አሁን ቆይ አንዴ ዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ? ቆይ ትቀጥላለህ። አንዴ ምንድነው ያልከው ዘሚካኤል? አሁን ያነሳቸውን ፖይንቶች እኔ አላነሳቸውም፣ አንተ ነህ ያነሳቸው እና ለምን ጥያቄ ስትጠይቀን ከምንድን ነው የምንመልስልህ እኛ? እኔ ከየት ከምንም ቢመለስልኝ ችግር የለብኝም እኮ እኔ ከባይብል መልስልኝ ከቁርአን መልስልኝ አላልኩትም። እሱ በቃ እሺ ጠይቅ፣ ችግር የለም። እኔ ከፈለገበት ሲመልስልኝ እያዳመጥኩት እኮ ነው። እሺ ዘሚካኤል ቀጥል፣ ችግር የለም። እጃ ተረጋጋ። እሺ አሁን አይነሳቸው ፖይንቶች አሉ ሰምቻለሁ፣ ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁና ለምሳሌ ይቅርታ አድርገልኝና ቃሉት ብጠቀም እንኳን እጅ አለው እግር አለው ምናምን የሚባል ፖይንቶች አሉና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንፃር ነውና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር ያስተምራሉ። ምን መሰላችሁ? አንድ ነብይ ያስተማረውን ትምህርት ሌላኛው ነብይ የሚያስተምረው ነው። ገብታችኋል? ያ ነብይ የሚያስተምረውን ትምህርት ያኛው ነብይ ያስተምረዋል። ግን የግዴታ ነብይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። ይሄማ ያን ሙሉ መጽሐፉን አምጥቶ እዚህ ላይ ኮፒ አድርግልኝ ማለት ነው። እንደዛ አይደለም። ማንን እንደሰበኩ አምላክ አላህ Subhanahu Wa Ta'ala እንደሰበኩ ያን አላህ ያስተዋወቀ ለነዚያ ለቀደሙት ነብያቶች ያ ራሱ መልአክ ገብርኤል መጥቶ ነው ለነብዩ ሰለላሁ ዐለይሂ ወሰለም የገለጠላቸው። ገብቷል? ስለዚህ ራሱ መልአኩ ገብርኤል ነው ለነብያት እየመጣ ሲያመላልስ የነበረው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ያመላለሰላቸው ይህን ቃል እርሱ ነው። ነገር ግን በአላህ Subhanahu Wa Ta'ala ስለ ራሱ የተናገረው ሙሉ ባህሪውን በዚያ ላይ ይሄ እዚህ ጋር መነገር አለበት። ይሄ አያስኬድም። አንዳንዱ ባህሪው ሊገልጽ ይችላል በቀደሙት ነብያቶች ላይ፣ አንዳንዱም ደግሞ በሚቀጥለው ነብይ ላይ ሊገልጸው ይችላል። ይህ ነው። ከዚህ በፊት አንዱ መጣና ገነትን ነብያቶች እንዳስተማሩ እናውቃለን፣ ግን በዚያ ውስጥ እንደው ሁረል ዒን አለ ብለው ያስተማሩበትን አሳየን ከነብያቶች። ይሄ አያስኬድም። እንደዚህ ገነት የምትባል ቀጣዩ ዓለም ላይ ጸጋ እንዳለች ያስተምራል። ይወታችኋል። ግን በዛ ውስጥ ያለውን ሙሉ የሚገኘውን ነገር መዘርዘር አለበት። ይሄን ካላገኘሁኝ የሆነ ነገር ለምሳሌ በቁርአን ላይ በገነት ውስጥ ወተት አለ ተብሎ ተገልጾ ከሆነ ሙሴ ባስተማረበት መጽሐፍ ላይ በገነት ውስጥ ወተት እንዳለ አሳየኝ። ከዚያስ ወተት የሚል ካልተጠቀሰ በሙሴ ትምህርት ውስጥ ያ ገነትና ይሄ ገነት የተለያየ ነው ማለት ነው። ማን ይሄን መስፈርት ያስቀምጥላቸው? ይሄ አያስኬድም። እንደዚህ ማንኛውን አምላክ ነው የሰበኩት? አለቀ። የትኛውን አምላክ ነው የሰበኩት? አምላክ አላህ Subhanahu Wa Ta'ala እንደሰበኩ በነቢያቶች ትምህርት ላይ በደንብ አድርጋችሁ ታገኛላችሁ። ያ ነው ያን አላህ መጥቶ ያስተዋወቃቸው ለነዚያ መላእክቶች ለነዚያ ነቢያቶች ያ ራሱ መልአክ ነው ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ያስተዋወቃቸው። እርሱም መልአኩ ጅብሪል ዐለይሂ ሰላም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና በተገለጠ ጊዜ መልአኩ ገብርኤል ራሱን አስተዋወቃቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ሙሐመድ ተደርገህ ተመርጠሃል አላቸው። አላህን ራሱ መጥቶ ነው ያስተዋወቃቸው። ማን? ገብርኤል። ለማን ሲያስተዋውቅ የነበረ? ላለፉት ነቢያቶች ሁሉ ሲያስተዋውቅ የነበረ ያው ራሱ መልአክ ማለት ነው። ገብቷል? ያ ነው። እሺ ጥያቄ ያለው አለ? ይሰማል? አዎ እሺ፣ ይሰማል። ኔትወርክ ትንሽ እያስቸገረኝ ስለሆነ ነው።
እሺ አሁን ያነሳሁት ፖይንት ይሄን ፖይንት ለምን አነሳ ካልከኝ እኔ ይሄን ፖይንት ሳነሳ ከጅምሩ ምንድነው አምላክ የምንለው ፈጣሪ የምንለው ነገር ከጅምሩ ባህሪውን በየጊዜ የሚቀያየር ነገር አይደለም ብዬ ስለማምን ነው። በአዳም ሲፈጥር ያለው መለኮትና አሁን ያለው መለኮት የሚለያይ አይደለም። አካላዊ ልዩነት